እሺ አመሰግናለሁ። የዛሬዋ ቀን እውነት ለመናገር ለእኛ ልዩ ቀን ናት። ለምን ካላችሁኝ እስከ ዛሬ ድረስ አንድ ወረዳ ለሁለት ተከፍሎ ፖለቲከኞች ውስጣችን ገብተው እርስ በራስ እንድንታኮስና ቅራኔ ውስጥ ህዝባችን እንዲገባ በየቦታው ያለው ህዝብ እንዲያዘንና አንገቱ እንዲደፋ ተደርጓል። ለዛም ሁሉንም ነገር ሰብረን እዛ ደርሰናል ማለት ነው እኛ። ስለዚህ ህዝባችን ደግሞ ይሄን ይቅርታ ሲሰጠን እንደው ዝም ብሎ አይደለም። በሰራዊታችን ስም ይቅርታ ስንጠይቅ እነዚህ ልጆች እነዚህ ሁለት ክፍለ ጦሮች የእናንተው ልጆች ናቸው። ስለዚህ መቆንጠጥም መርዳትም ማስታጠቅም ማጉረስም የዚህ ህዝብ ኃላፊነት አለበት ማለት ነው። ይቅርታም ስንጠይቅ እንደው ዝም ብለን አይደለም። ስለዚህ እኛ የእናንተ ልጆች ደግሞ አንድ ሆነን ህዝባችንን ይዘን የአካባቢ ቀጠናዎችን በማስተሳሰር ወደፊት ካለፈው ቀን የሚመጣው ስለሚበልጥ ማንኛውንም ጠላታችንን የሚሆን ማንኛውንም ጠላት በማንበርከክ ምልስ የማንል የቁርጥ ቀን ልጆች መሆናችንን ህዝቡ እንዲያውቅልን እንፈልጋለን። ከዛ ውጪ እሺ አመሰግናለሁ። ከዛ ውጪ ይህ አንድነት ሲመጣ እንደው ዝም ብሎ አይደለም የመጣው። ቅድም በአርበኛ ኤፍሬም ባዩ ሲገለጽ እንደነበረው ብዙ ተወረድን አለው። ምናልባት በውጭ ለሚያይ ሰው እንደው ዛሬ ሰራዊታችንን አንጥተን አንድ ሁሉ ብለን አይደለም። ይህን ስናመጣ ያለማንም የሀገር ሽማግሌ ሃይማኖት አባት ሳይገባ በእኛና በእኛ ብቻ በኤፍራታና ግድም ወረዳ ውስጥ ወይም ይኩኖ አምላክ እና 7 ለ7 ክፍለ ጦሮች ማንም ሳይገባባቸው በሁለቱ መሪዎች ብቻ የመጣ በብቃት የመጣ ነው ይህ አንድነት። ሌላ ሶስተኛ አካል ገብቶበት ቢሆን አንድነታችን አይመጣም ነበር፣ በእርግጠኝነትም ነግራችሁ ማለት ነው። ስለዚህ ሶስተኛ አካል እየገባ ስለነበረ ሲያተራምሰን የነበረው ሁሉንም ነገር ክፉንም ደጉንም ለይተን እኛው በራሳችን ካልሆነ ሶስተኛ አካል አያስፈልግንም ብለን ወስነን አምጥተነዋል ማለት ነው። ለዚህም ትልቅ ደስታ ተሰምቶናል። እንደ ሰራዊትም እንደ አመራርም እንደ ህዝብም ትልቅ ደስታ ተሰምቶናል። ስለዚህ ይሄ አንድነታችን ምናልባት በድንግል ማርያም ላይ በኢየሱስ ክርስቶስ ቸርነት የመጣ ስለሆነ እንግዲህ እሱ ይህንን ነገር ላደረገልን ምስጋና እየሰጠን የወደፊት ዓላማችንን የእናንተን የህዝባችንን ምክር እየሰማን ዓላማችንን በብቃት እንወጣለን ነው የምለው። በጣም አመሰግናለሁ። ክብር ይስጥልን።